ይህ ጥያቄ ለሁለት አስርተ ዓመታት የእግር ኳስ ደጋፊን ለሁለት ከፍሎ መልስ ያልተገኘለት ጥያቄ ነው። ማን ነው የዓለማችን ምርጡ ተጫዋች? ሊዮኔል አንድሬስ ሜሲ ወይስ ክርስቲያኖ ሮናልዶ? ሜሲ የ2022ቱን ዓለም ዋንጫ ካሳካ በኋላ ብዙ ሰዎች ክርክሩ አብቅቷል ብለው ያስባሉ። ይህ ነገር እውነት ነው ወይስ ሁሉንም ነገር ለመቀየር ክርስቲያኖ ሮናልዶ አንድ የመጨረሻ ዕድል አለው? እግር ኳስ እንደዚህ ያለ ሪቫለሪ አይታ አታውቅም። ሜሲ ወይስ ሮናልዶ? ዓመታት ስፖርትን ተቆጣጥረውታል። ሪካርዶችን ሰብሯል፣ ባለንዶሮችን አሸንፏል፣ በመቶዎች የሚቆጠሩ ጎሎችን አስቆጥሯል። አንዳቸው እየገፉ ማንም ይደርሳል ብሎ ማያስብ ቦታ ላይ ደርሰዋል። አንዳንዶቹ ሜሲ ተፈጥሯዊ ብቃቱ ታላቅ አድርጎታል ብለው ያምናሉ። ሌሎቹ ደግሞ ክርስቲያኖ ሮናልዶ ባለው አመለካከትና ጠንክሮ የመስራት ውጤት ቁጥር 1 ነው ብለው ያስባሉ። ክርክሩ አብቅቶ አያውቅም። ከዛ የ2022 የኳታር ዓለም ዋንጫ መጣና ሜሲ ከአርጀንቲና ጋር በመሆን የዓለም ዋንጫን አሸነፈ። ለብዙ ደጋፊዎች ክርክሩ አብቅቶ ነበር። ምክንያቱም ዓለም ዋንጫ በእግር ኳስ ትልቁ ስኬት ተደርጎ ስለሚወሰድ ሁሉም ተጫዋች ሊያሳካ የሚፈልገውን አንድ ዋንጫ ሊዮኔል ሜሲ አሳካው፣ ግን ሮናልዶ አላሳካው። ግን የሮናልዶ ደጋፊዎች ነገሮችን በተለየ መልኩ ነው የሚመለከቱት። ቻምፒየንስ ሊግ ዋንጫዎች፣ በጎል ሪካርዶች እንዲሁም ደግሞ በተለያዩ ሊጎች ላይ ዶሚኔት በማድረጉና በእግር ኳስ ላይ ባሳደረው ተጽዕኖ ምክንያት ይላሉ። በተጨማሪም አንድ ቶርናመንት ሮናልዶ ያሳካቸውን ስኬቶች አያደበዝዘውም ይላሉ። ለነሱ የእግር ኳስ ዲቤቱ ከማብቃት ፍጹም የራቀ ነው። እዚህ ድረስ ከደረሳችሁ ሰብስክራይብ እና ቪዲዮውን ላይክ አድርጉ። አሁን ሮናልዶ በእግር ኳስ ካሪየሩ በጣም አስፈላጊ ሞመንት ላይ ደርሷል። ከሱ የዋንጫ ስብስብ ውስጥ አንድ የቀረችው ዋንጫ አለች። እሱም ዓለም ዋንጫ ነው። ፖርቹጋል ታሪካዊ ጉዞ ካረገችና ሮናልዶም በስተመጨረሻ ይህን ዋንጫ የሚያሳካ ከሆነ ክርክሩ በድጋሚ በዓለም ላይ ይነሳል። ነገር ግን ለሮናልዶ ደጋፊዎች ሮናልዶ ቁጥር 1 ነው ብሎ በድጋሚ ለመከራከር ሁኔታውን ከባድ ያደርጋል። ስለዚህ ሜሲ ኦልሬዲ የጎት ክርክሩን አሸንፏል ወይስ ቀጣዩ የእግር ኳስ ጄኔሬሽን የሮናልዶና የሜሲን የጎት ክርክር ያስቀጥለዋል? ሁለት ሌጀንዶች፣ ሁለት አስገራሚ የእግር ኳስ ካሪየር ያላቸው፣ ሁለት በተለያየ መንገድ የነገሱ ተጫዋቾች። ግን በስተመጨረሻም አንድ ጥያቄ ትቀራለች። ሮናልዶ በስተመጨረሻ አስማት ይሰራ ይሆን ወይስ ደግሞ ሊዮኔል ሜሲ 2022 ባሳካው ዓለም ዋንጫ ክርክሩ እዛ ላይ አብቅቷል? ኮሜንት ላይ ንገሩ። ሮናልዶ ወይስ ሜሲ?